ዛሬ የምናወራው ነገር ለብዙ ሰዎች አይን ይገልጣል። እንደገና ክረምት ደግሞ ከሰኔ እስከ ነሐሴ ብንመለከት 24 ሰዓት ሙሉ ጨለማ ነው። አንታርክቲካ የማንም መንግስት ግዛት አይደለች። ስምምነቱ ምን ነበረ በጊዜው የተደረገው? ምንም አይነት ወታደራዊ እንቅስቃሴ መኖር የለበትም ነው። ብዙ ከሚያስደንቁ ነገሮች መካከል አንዱና ዋነኛው የጋምበርሴቭ ተራራ ነው። ተራራዎቹ የሚገኙት ከበረዶ በታች ነው። ፍጥረታትም አሉ፣ ቅሪተ አካላትም ተገኝተዋል። በጣም ታላላቅ አውሬዎች ቅሪተ አካል የተገኘበት ነው። መጀመሪያ እንዴት ሄደ? ሁላችንም አለን፣ ግን አይነ ነፍስ አለ። ችግሩ በርቷል አልበራም። አይኑ እንደዚህ አይነት አይን አልነበረም ነው። በጣም በርቀት ማየት የሚችል አይን ነበር ነው። እዛ የደም ፏፏቴ እንደሚገኝ ይነገራል። ወሐለፈትም ህየኒ ወበጻ ታባህሎ ባህር ዘደም፣ የደም ባህር ያለበት ቦታ ላይ ደረሰች ይላል። ይሄ ነገረ ማርያም ላይ ነው። አዎ ራሱ ብራናው ላይ እመቤታችንን ለምሳሌ መልአኩ ቅዱስ ገብርኤል ይዟት ሲያስጎበኛት የነበረው ስልጣኔ አለ። አሁን እኮ ያለው ስልጣኔ እኮ በ5% የሚመራ ስልጣኔ እኮ ነው። ዘፋኙ የበረዶ ግግር ብለውታል። አንዱ አስደናቂው ነገር የመልአኩ ቅዱስ ገብርኤል ታቦት በአንታርክቲካ እንደሚገኝ ይነገራል። ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ ተከታታዮቻችን፣ ዛሬም እንደተለመደው ጠለቅ ስላለ ጥበብ ለማውራት ስለ ጥንታዊ ስልጣኔ ስለ አንታርክቲካ ለመወያየት ከመጋቢ ሐዲስ ዶክተር ሮዳስ ታደሰ ጋር እዚህ ተገኝቻለሁ። ስለምትከታተሉን ከልብ አድርገን እናመሰግናለን። ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ የተሰማችሁንና ያገኛችሁትን ነገር ኮሜንት ብታደርጉ ለሁላችንም ጥቅም አለው። እንኳን ደህና መጣ ዶክተር። እንኳን ሰላም ቆየኝ። ማን ያዘዋል? ዛሬ የምናወራው ነገር ለብዙ ሰዎች አይን ይገልጣል ብዬ አስባለሁ። ምክንያቱም ዓለም ላይ አነጋጋሪ ነገር ነው። እኔም በራሴ ከሌሎች መምህራን ሚዲያም ስሰማ እና የምንወያያቸው ነጥቦች በጣም ጠለቅ ያሉና የሚጠቅሙ እንደሆኑ ተስፋ አደርጋለሁ። ስለዚህ አንታርክቲካ የት ይገኛል? የት አካባቢ ነው የሚገኘው? ምንድን ነው የያዘው? እስቲ ከዛ ብንጀምር ብታብራራለን። መልካም። እስካሁን ስንወያያቸው የመጣንባቸው ርዕሰ ጉዳዮች በጣም ጠቃሚና ወሳኝ ነበሩ። በርካታ ክፍሎችን እንግዲህ አብረን አሳልፈናል። አንተንም በዚሁ አጋጣሚ በእጅጉ አመሰግናለሁ። ስቱዲዮ ድረስ በመምጣት ቃለ መጠይቅ በማድረግ ይሄ እውቀት እንዲሰራጭ ራሱ ምክንያት ነህና በጣም እግዚአብሔር ያክብርልኝ። ዛሬ የምናነሳው ርዕስ እንዳልከው በጣም ወሳኝ ርዕስ ነው። አንታርክቲካ ትልቅ ጉዳይ ነው። መላውን ዓለም የሚያነጋግር ነገር ነው እና ከምድራችን አህጉር ውስጥ በተለይ ደቡባዊ አህጉር ላይ የሚገኝ ነው። የአንታርክቲክ ሰርክል የሚባለው ወይም የአንታርክቲክ ክበብ የሚባል አለ። እዛ ላይ በተለይ በደቡብ ዋልታ ዙሪያ ያለ ምስጢራዊ አህጉር ብንለው ይሻላል። የተገለጠ ሳይሆን ምስጢራዊ አህጉር የሚለው ጥሩ ሆኖ ይገልጸዋል። በደቡባዊ ውቅያኖስ የተከበበ ነው። የዓለማችን በጣም ሁከት ያለው ውቅያኖስ እዛ ነው የሚገኘው። መጠኑን ብናየው 14 ሚሊዮን ኪሎ ሜትር ስኩዌርድ ነው። ከአውሮፓ ይበልጣል ማለት ነው። ወይም የምድራችን 5ኛ ትልቁ አህጉር ማለት እንችላለን። 98% በበረዶ የተሸፈነ ነው በአማካይ ማለት ነው። የበረዶ ውፍረት ደግሞ ቢያንስ 2.1 ኪሎ ሜትር ወይም እስከ 4.8 ኪሎ ሜትር ጥልቀት ድረስ የሚደርስ ነው። በጣም ትልቅ ግዙፍ ነው ማለት ነው። በጣም ሲቀዘቅስ -89 ዲግሪ ሴንቲግሬድ ወይም -128 ዲግሪ ፋራናይት ይደርሳል። በጣም የዓለማችን ቀዝቃዛው ስፍራ ማለትም ይቻላል። እንግዲህ አንታርክቲካ ከሌላው አህጉር ጋር የተገናኘ አይደለም፣ ብቻውን ያለ መሆኑ ራሱ ትንሽ ለየት ያደርገዋል። በተለይ የአየር ንብረቱን ስንመለከት ከሌሎቹ አህጉራት ጋር አይገናኝም። ለምሳሌ በጋም ብናየው ከታህሳስ እስከ የካቲት 24 ሰዓት ሙሉ የፀሐይ ብርሃን አለ። በጣም ረጅም ነው። 3 ወራት ሙሉ የፀሐይ ብርሃን ነው። ጨለማ የለም ማለት ነው። 24 ሰዓት ሙሉ ማለት ነው። እንደገና ክረምት ደግሞ ከሰኔ እስከ ነሐሴ ብንመለከት 24 ሰዓት ሙሉ ጨለማ ነው ለ3 ወር ማለት ነው። ይሄ በጣም የሚገርም ነው። ምንም ፀሐይ አይም በዛ ጊዜ ሙሉ ጨለማ ነው 24 ሰዓት ሙሉ ማለት ነው ለ3 ወር። ሌላው ኢኩኖክስ ሲሆን ማለትም በመላው ዓለም እኩል 12 ሰዓት የሚሆንበት የመስከረም እና የመጋቢት ወር ላይ እንደሁሉም ወር በ182 ቀን አንዴ ቀኑ 12 ሌሊቱ 12 ይሆናል። መጸውና ጸደይ ላይ ግን 12 ሰዓት መዓልት ፀሐይ 12 ሰዓት ሌሊት
ጨለማ ልንለው ብንችልም ግን ትንሽ አወዛጋቢ ነገር ያለው ነው ራሱ ታይሙ እዛ ላይ። ስለዚህ በጣም ልዩ የሚያደርገው 24 ሰዓት ሙሉ የፀሐይ ብርሃን ለ3 ወር ያገኛል፣ 24 ሰዓት ሙሉ ጨለማን ለ3 ወር የሚያገኝ ብቸኛ አህጉር መሆኑ ነው። እና ሌላው በጣም አንታርክቲካ የማንም መንግስት ግዛት አይደለችም። ይሄ ደግሞ ልዩ ያደርጋታል። ሁሉም የራሱ የሆነ አስተዳደር አለው። አንታርክቲካን ግን በበላይነት የሚያስተዳድር የምድራችን አካል የለም። ምክንያቱም በ1959 ላይ የአንታርክቲካ ውል ስምምነት ፒስ ትሪቲ ተደርጎ ነበረ በዓለም መንግስታት መካከልና የይገባኛል ጥያቄ ያቀረቡ ነበሩ። ነገር ግን የዓለም መሪዎች ያንን ነገር ውድቅ አድርገው ብቸኛዋ የዓለማችን የጋራ መሬት የተባለች አንታርክቲካ ናትና ስምምነቱ ምን ነበረ በጊዜው የተደረገው? ምንም አይነት ወታደራዊ እንቅስቃሴ መኖር የለበትም ነው እዛ ላይ። ምክንያቱም የጦር መሳሪያዎች፣ የጦር ቤዞች እና የኒውክሌር ሙከራ እንዳይደረግ ጥብቅ ውሳኔ ነው የተወሰነው። ይሄ ትልቁ ስምምነት ነው። ሁለተኛ ደግሞ የሳይንስ ምርምሮች ይደረጋሉ እዛ ላይ እና ሁሉም ሳይንቲስቶች የሚመረምሩት ምርምር ላይ የጋራ መጋራት የመረጃ መለዋወጥ መኖር አለበት የሚል ስምምነት ተካሄደ። ሌላው በ1991 የማድሪድ ስምምነት ነበረ። እዛም ላይ እስከ 2048 ድረስ ማዕድን ማውጣት ተከልክሏል። ምንም አይነት ሬር አርዝ የሆኑ ማይገኙ ነገር ግን ማውጣት የተከለከለ ሆኖ እስከ 2048 እገዳ ወጥቷል። ሌላው ከ1000 እስከ 5000 ሰዎች አሉ እዛ ውስጥ፣ ግን ተመራማሪዎችና ሳይንቲስቶች ብቻ ናቸው። ሌላ ሰው አይገባም፣ ክልክል ነው። በጣም ትንሽ ለየት ያደርገዋል። ከ1000 እስከ 5000 ይጠጋሉ ተመራማሪዎቹ። አንዱ የመረመረውን የተረዳው ለሌላው የማጋራት ስምምነት አለ፣ ተፈራርመዋል። ከዛ ውጭ ሌላ ሰው እንዲገባ አይፈቀድም። ስለዚህ ብዙ ያሉ ሳይንቲስቶች ናቸው እዛ ኤሪያ ላይ። ይሄ ልዩ ያደርገዋል። ለምን በዛ ደረጃ ትኩረት አደረጉበት የሚለውን እንግዲህ በሂደት ብናነሳው መልካም ይመስለኛል። የምጨምርበት ካለ ጨምርበት። አይ አስደንቆኛል። እኔ ለየት ያለ ነገር ምድር ላይ በዚህ መልክ መገኘቱ በጣም አነጋጋሪ ነው። ግን እዛ ውስጥ ብዙ ከሚያስደንቁ ነገሮች መካከል አንዱና ዋነኛው የጋምበርሴቭ ተራራ ነው እና ስለዛ የሆነ ነገር ብታጫውተን። የጋምበርሴቭ ተራራ በጣም ልዩ ተራራ ነው። አሁን ተራራ ብዙ ተራራዎች አሉ አንታርክቲካ ላይ። ነገር ግን የጋምበርሴቭ እና ሌሎች የሱን ተመሳሳይ ተራራዎች ልዩ የሚያደርጋቸው ተራራዎቹ የሚገኙት ከበረዶ በታች ነው። በታች ነው፣ በአይን የማይታዩ ናቸውና በጣም ከተዘረጋው የበረዶ ንጣፍ በታች ያሉ በጣም ረጃጅም ተራራዎች ናቸው። እንግዲህ የጋምበርሴቭ ተራራዎች ከ3 እስከ 4 ኪሎ ሜትር ውፍረት ባለው የበረዶ ንጣፍ ስር የሚገኙ ተራራዎች ናቸው። መጠኑ ራሱ ብንመለከት ወደ 1200 ኪሎ ሜትር ወይም ወደ 750 ማይል የሚጠጋ ርዝመት ያለው ልክ እንደ አልፕስ የአውሮፓ ተራራዎች የሚያህል ነው። እንግዲህ ከበረዶ በታች ማለት ነው የሚገኘው እና ጫፉ ከፍታ ራሱ እስከ 2700 ሜትር ወይም ወደ 8860 ጫማ ነው። እንግዲህ ከሮኪ ተራራዎች ጫፍ ፒክ በላይ እንደማለት ነው። ይህ በጣም አስገራሚው ነው እና ተራራዎቹ የተገኙት በሶስተኛው የሶቪየት የአሳሾች ቡድን በሩሲያ ሳይንቲስቶች በ1958 አካባቢ ነው። ስያሜያቸውን ያገኙት ያው የሶቪየት የጂኦፊዚክስ ሊቅ የነበረ ግሪጎሪ ጋምበርሴቭ የሚባል ሰው ነበረ። ስለዚህ በሱ ስም ያ ተራራ ሊሰየም ችሏል እና በጣም የሚደንቀው በሚድ 1900 አካባቢ ሳይንቲስቶች አንታርክቲካን አቋርጠው ሲጓዙ ለየት ያለ የበረዶ ሽፋን አጋጠማቸው እና የተለያዩ የስበት መለዋወጦች አሉ እዛ ቦታ ላይ እና በደንብ አድርገው ሲመረምሩት ለካ ከበረዶ በታች ይህን ያህል ርዝመት ያለው አስገራሚ ተራራ መታየቱ ነው እና ተራራው ባይታይም ግን ሳይንቲስቶቹ ያው ራዳሮችን ይጠቀማሉ፣ ግራቪቲ ሳተላይቶችን በመጠቀም ገጽታዎቹን ተመልክተዋቸዋል ማለት ነው እና በዚህ ደረጃ እጅግ የረዘመ እጅግ የገዘፈ ተራራ አለው። ምናልባት ለምን አፈሩ አልተሸረሸረም ከበረዶ በታች ቢባልም ምናልባት የቀዘቀዘ መጎናጸፊያ ወይም ፍሮዝን ማንትል ሊኖራቸው ይችላል የሚል ነው የሳይንቲስቶቹ ምልከታና የጋምበርሴቭ ተራራ በጣም ይገርማል። ከበረዶ በታች ያለ እጅግ ረዘመ እጅግ የገዘፈ ተራራ ነው እና ሲታይ በጣም አስገራሚ ነው እና አንዱ ልዩ አንታርክቲካ ልዩ ከሚያደርገው አንዱ ከ3 እስከ 4 ኪሎ ሜትር የበረዶ ንጣፍ በታች የተገኘ ግዙፍ ተራራ እዛ ቦታ ላይ መገኘቱ ነው። በጣም ያስገርማል። ሌላው የሚያነጋግረው ያልተለመዱ ፍጥረታት በአንታርክቲካ እንደሚገኙ ይነገራል። ፍጥረታቶቹ እነማን ናቸው? እንዴት ነው የሚለዩት ምድር ላይ ከምናውቃቸው ከተለመዱ ፍጥረታት?
እጅግ አስገራሚ ነገር ነው። እዛ ውስጥ ፍጥረታት ይኖራሉ በዛ ቅዝቃዜ ቢባል የማይታሰብ ነው። በዛ ቅዝቃዜ ደረጃ እጅግ የሚገርም ነገር ግን ፍጥረታትም አሉ፣ ቅሪተ አካላትም ተገኝተዋል። እኔ የተገኙት ቅሪተ አካላት ደግሞ እጅግ ግዙፍ የዳይኖሰር አይነት ቅሪተ አካላት ናቸው። የተለያዩ የወፎች ዝርያዎች ተገኝተዋል። እና ይሄን ሳስብ ምን ትዝ ይለኛል? መጽሐፍ ሄኖክ ትዝ ይለኛል። የመጽሐፍ ሄኖክን ሳነበው በብዙ መልኩ ነው ማየው፣ እንደዝም ንባብ አይደለም። እና አንድ ነገር አነበብኩ መጽሐፍ ሄኖክ ላይ በፊት እና ቦታው የመሰለኝ በእኔ ደረጃ አንታርክቲካን እየገለጸ ይመስለኛል። የመጀመሪያ ሐሳቤ ነው። ተመልካቾች ግን የራሳቸውን ምልከታ ወሰዱ። ንባቡ እንዲህ ይላል። የአዳም 7ኛ ትውልድ የሆነው ሞትን ሳይተነጠቀው ሄኖክ ብዙ ነገር ጽፎልናል። ከጻፋቸው መካከል እስከ ምድር ዳርቻ መጓዙን ነው። እዛ ላይ ስላየው ነገር እንዲህ ይጽፋል። ከዚያም እስከ ምድር ዳርቻ ሄድኩ፣ በዚያም ታላላቅ አውሬዎችን አየሁ። አንዱ ከሌላው ልዩ ነው። የወፎችን ፊታቸው ይለያያል፣ መልካቸውም ቃላቸውም አንዱ ከሌላው ይለዋወጣል። ከነዚያ አውሬዎች በስተምስራቅ ሰማዩ በላዩ ያረፈበት የምድር ዳርቻንና የተከፈቱ ደጆችን አየሁ። ሄኖክ 8 ከ29 እስከ 31 እንግዲህ አንባቢዎች ያነቡ። እንግዲህ የምድር ዳርቻን አይቷል። ሌላ ደግሞ ፖርታልስ አይቷል። የተከፈቱ በሮች፣ የተከፈቱ ደጃፎችን ነው ያለው እኮ ነው። ፖርታል ነው፣ ምንም እንትን እኮ አይደለም እኮ። እና ጫፉ ላይ ነው ያለው፣ ግን መግቢያ ያለው የተከፈቱ ደጆች አሉት ነው። እና እዛ ያያቸው ደግሞ በጣም ትልልቅ አውሬዎች፣ ትልልቅ ወፎች ናቸው፣ መልካቸው የተለዋወጠ። ያየው ደግሞ ሄዶ የምድር ዳርቻ ነው። ምን ልንል እንችላለን? ፖል ነው ይሄ፣ ዋልታው ነው የመጨረሻ ጫፍ። እንደዛ ነው ምድራችን ማለት ነው። ስለዚህ ደቡብ ዋልታ እኔ በእርግጠኛነት እንዲህ ነው ባይባልም ግን በእኔ ምልከታ አንታርክቲካ እንደሆነ እገምታለሁ። ምክንያቱም በደንብ ያስረዳኛል። አንደኛ ደጃፎች አይተዋል፣ ዳርቻ ነው፣ ፖርታል ሶች ተመልክቷል፣ የተከፈቱ ደጆች። የሚጠረጠር ነው አሁን ባለው ምንም በጣም አሁን ባለው ምርምር ያ ቦታ እንደዛ ነው። ሄኖክ ግን አስቀድሞ አይቶታል ብዬ እኔ ስለ አንታርክቲካ እንዳየው ገምታለሁ። ይሄ የግል ምልከታ ነው። እና አሁን ሳይንቲስቶች በጣም የሚገራርሙ ነገሮችን አገኙ። ማይታሰብ ነገሮች ነው። አንደኛው ያገኙት አንታርክቶፔልታ የሚባል የዳይኖሰር ዝርያ ነው። ስክሪኑ ላይ ተመልካቾች ሊመለከቱት ይችላሉ። ባለ 6 ጫማ ርዝመት ያለው ታንክ መሰል ይሉታል ራሱ። ኢንካሎሶር ነው። ለምሳሌ ጁራሲክ ፓርክ ላይ ሙቪው አለ አይደለ? እዛ ላይ ጭራ ያለው ዳይኖሰር እዛ ላይ ይታያልና እሱ ተገኝቷል ቅሪተ አካላቱና እዛው አንታርክቲካ ጄምስ ሮስ ደሴት 1986 ላይ መጀመሪያ ጊዜ የተገኘ የዳይኖሰር ቅሪተ አካል ነው እና ይሄ በጣም አስገራሚ ነገር ነውና የዳይኖሰሮች እንደ ግዙፋን አራዊት ነውና ሄኖክ ያለው ይሄ ነው እኮ ቅድም የተመለከት ነው አይደል? በጣም የሚገርም ነውና ከዚያም እስከ ምድር ዳርቻ ሄድኩኝ፣ በዚያም ታላላቅ አውሬዎችን አየሁ ነው የሚለው። የትንሽ እንኳን አላለም፣ ታላላቅ አውሬዎችን አየሁ ይላል። ስለዚህ ታላላቅ አውሬዎች አሁን እየተገኙ ነው ማለት ነው ቅሪተ አካላቸው። ይሄ በጣም ወሳኝ ነው። ሌላው የተገኘው ክራዮሎፎሴሬስ የሚባል የዳይኖሰር አይነት ነው። 20 ጫማ ርዝመት ያለው ስጋ በል ነው የተገኘው በ1991 እዛው ትራንስ አንታርክቲክ ተራራዎች ውስጥ ነው የተገኘው እና ስጋ በል ዳይኖሰር ነው እና የተገኘው ቅሪተ አካሉ ላይ ተነክሷል እና በሌላ ዳይኖሰር የተነከሰ ይመስላል ነው። ስለዚህ ስጋ በልና በጣም አደገኛ የሆነ የዳይኖሰሮች ዝርያ አንዱ ነው። ይህም ተገኝቷል። ሌላው ግዙፍ የፔንጉዊን ቅሪተ አካልም ተገኝቷል። ባለ 6 ጫማ ወደ 250 ፓውንድ የሚመዝን ነው። ግዙፍ ፔንጉዊን ነው። ሴሞር ደሴት ነው። 2014 ላይ ነው የተገኘው። እንግዲህ የንጉሠ ነገሥት ፔንጉዊን የሚባሉ አሉ። ከነሱ በእጥፍ የሚበልጥ ነው። ይሄ ወይን ጠጃማ ቀይ ሊሆን ይችላል። ፒግመንቱን አጥንተው የደረሱበት ደረጃ ነው። ሌላው ሊስቶሮሳውረስ የሚባል ከታላቅ ሞት የተረፈ ወይም ከጥፋት የተረፈ የሚባል የአሳማ መጠን ያለው ረጅም ጥርስ ያለው ሬፕታይልስም ተገኝቷል። ይሄ በመላው አንታርክቲካ ውስጥ የተገኘ ቅሪተ አካል ነው እና በጣም የሚገርም ነው። ሌላው ቬገቪስ የሚባል እንደ ዳክዬ ይመስል ዳይኖሰር ጋር ይያያዛል፣ ግን ለየት ያለ ዳክዬ። ቅድም ሄኖክን ስናይ ታላላቅ አዕዋፍን መልካቸው የተለያየ ነው እንዳለ ይሄም ይመስላል። እዛው ቪጋ ደሴት ነው 1992 ላይ ቅሪተ አካላቱ የተገኘው። ምናልባት ከአስትሮይድ የተረፈ በሚል ነው የሳይንቲስቶቹ ምልከታ። ሌላው በጣም ግዙፍ የባህር አውሬዎች ቅሪተ አካል ተገኝቷል።
ይሄም የሚገርም ነው። አንደኛው ፕሊሲዮሶረስ የሚባል ረጅም አንገት ያላቸው የባህር ተሳቢ እንስሳት ናቸው። ሞሰሶር የሚባል ደግሞ እንሽላሊት የሚመስል በጣም አዳኝ አደገኛ የሆነ ፍጡር ቅሪታ አካሉ ተገኝቷል። ያው በአንታርክቲካ ባህረ ገብ መሬት አጠገብ ነው። እንደው አንዳንዶቹ የሚገርም ሙዝ የሚያክል ጥርስ አላቸው። በጣም በጣም ትልቅና አዳኝና ሻርኮችን ጭምር ማጥቃት የሚችሉ ናቸው። የነሱ ቅሪታ አካል ነው የተገኘው። እንግዲህ ህይወት አለ የለም የሚለው ነገር እስከ ቅርብ ጊዜ ሳይንስ ይለዋወጣል ብያለሁ። እዛ በረዶ ውስጥ ምንም አይነት ህይወት አይኖርም የሚል ሐሳብ ነበር። አሁን ግን ምርምሩ በጣም ሲሰፋ ረቂቅ ተዋሲያን ተገኝተዋል፣ ሼልፊሾች ተገኝተዋል፣ ግዙፍ ስኩዊድ የባህር አውሬዎች ተገኝተዋል። ልክ የመመገቢያ ሳህን መጠን ያላቸው ረጃጅም ሸረሪቶች ተገኝተዋል። እግራቸው ማለት ነው ሳህን የሚመስል በጣም ትላልቅ። አትወድም ሸረሪት እንዴ? ኖ አልጠላም፣ ግን ሳስበው how huge they are እኔ አእምሮ የሚያውቀው ሸረሪት አለ። እነዛ ደግሞ ምን ያህል ትልቅ መሆናቸው ያስፈራል። በርግጥ ሸረሪት ተልቆ ቢመጣ የሆነ ፊልም ነበር ይኖራል፣ ሙቪዎች ይኖራሉ። እና የሚያብረቀርቅ ወርቃማ ፀጉር ያላቸው ሹል ጥርስ ያላቸው ትላትሎች ጭምር ተገኝተዋል። ሌላ የበረዶ አሳዎች ናቸው። ውስጥ ናቸው፣ በረዶ ውስጥ ናቸው ያሉት እና በጣም ብርሃን ፈንጣቂ ነው የሆነው ቆዳቸው። ግን እንግዳ ነገሩ ትልልቅ አይኖች አሏቸው እና ያን በረዶ ተቋቁሞ አሉና በጣም አንታርክቲካ የጠፉ በጣም ታላላቅ አውሬዎች ቅሪታ አካል የተገኘበት ነው። አሁንም በዚህ መልኩ ያሉ ተፈጥሮ ያላቸው የሚገኙበት በጣም ምስጢራዊ አህጉር ነው። እስቲ ስለ ሄኖክ ምን አሰብክ? እስቲ ወደ አንተ ልምጣ። ጠያቂ ልሆንና ያያቸውን ነገሮች ገልጧል። እስከ ምድር ዳርቻ መሄዱን፣ ታላላቅ እንስሳት ማየቱን፣ በጣም የተለያዩ ታላላቅ ወፎችን ማየቱን፣ ይልቁኑ ደግሞ መልካቸው መለዋወጡን፣ ሌላው ደግሞ በስተምስራቅ አቅጣጫ የተከፈቱ ደጆችን ማየቱ ለኔ የሚገርመኝ መጀመሪያ እንዴት ሄደ ነው። ፈርስት እንደኛ ሄኖክ ሰው ከሆነ መጀመሪያ እንዴት ሄደ? ምክንያቱም አሁን ባለው ቴክኖሎጂ እንኳን ወደዛ መሄድ በጣም አዳጋችና አስቸጋሪ ነው። ግን ያኔ እንዴት ሄደ? ሁለተኛው ነገር ደግሞ አይኖቹ ልክ እንደኛ ነበሩ ወይ? እኛ በምናየው አይን ነው ያየው እነዚህን ፍጥረታት ሳይፈራቸው እና ፖርታሎቹን ራሱ የተገነዘበው በነዚህ አይኖች ነው ወይስ ሌላ አይን አለን? ፕላስ ደግሞ ከፖርታሉ ደግሞ ወደዛ ቢሄድ ምንድን ነው ያለው? ሄኖክ ሞትን አላየም ተነጥቋል ይባላል። ወዴት ነው የሄደው የሚለው ጥያቄ ነው ወደ እኔ የሚመጣብኝ። እንደው እዚህ ላይ የምትለው ነገር ካለ መልካም። ስለ ሄኖክ አንድ ቀን ለብቻው ብናነሳ ደስ ይለኛል። ሄኖክ እኮ ብዙ ነገር ያየ ነው። መላእክት እየመሩት ብዙ ሴክሬቶችን ያሳዩት እንኳን ይሄ የፍጥረታት ጉዳይ ቀርቶ ሰማየ ሰማያት ገብቶ አየራትን ዘልቆ ፈለካትን ሄዶ ስለ መባረቅ፣ ስለ ነጎድጓድ፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ያየ ነው። በምን አይኖች አየው ለሚለው ነገር አይን ብዙ ነው። ባለፈው ስለ 7 አይኖች አንተ ፖድካስት ጋር ሳናወራ አንቀርምና አይነ ነፍስ የሚባል አለ። አይነ ነፍስ ግዙፋኑን ማየት ይችላል። እቺ ወርድ ቁመት ጥልቀት የምትላት አይንህ እንደዚህ አይነት ደረጃ ላይ ያይ ይችላል። በጣም የገዘፉና የረዘሙ በሄሞትን ሌዋታን የመሳሰሉ አውሬዎችን ጽፏል እና ሊታዩ የሚችሉት እንደ ኢትዮጵያ ሊቃውንት እይታ በአይነ ነፍስ ነው። ያኛው አይነ ሲከፈት ዳይሜንሽኑን በዛ ልክ ሁላችንም አለን። ግን አይነ ነፍስ አለ። ችግሩ በርቷል አልበራም። ያ ካልበራ ልታይ አትችልም። ኦሬዲ ተጨፍኗል። የሰውነት መብራት አይን ናት ነው። አይን ጨለማ ከሆነ ሁለንተና ጨለማ ነው። አይን ከበራ ሁለንተና ብሩህ ነው። ይሄ ከተከፈተ ረቂቅ አይን በመሆኑ ረቂቅ ነገሮችን ልታይ ትችላለህ፣ እንደ ሄኖክ ማለት ነው። በሶስተኛው የሄኖክ መጽሐፍ ግን እዛ ላይ ባልገባም 3 አይነት የሄኖክ መጽሐፍት አሉ። አንደኛው ኢትዮጵያው ነው፣ ትልቁና ኦሪጂናሉ ነው፣ ዋናው ማለት ነው። አሁን ኢትዮጵያዊ 80 ላይ ያለው አዎ መጽሐፍ ሄኖክ እሱ ነው። እሱ ዋነኛው ነው። ያው ጄምስ ብሩስ የወሰደው ነው። ሁለተኛው የስላቮኒክ ቅጂ የሚባለው ነው፣ ስላቮኒክ ቨርሽን የሚባል ነው። ሶስተኛው ደግሞ የዕብራይስጥ ሄኖክ የሚባል ነው። እሱ በኋላ እንደተጻፈ ይነገራል። እኔ 3ቱንም አንብቤያቸዋለሁና የቱ በጣም ተመቸ? ያው እንግዲህ ጥንታዊው ይሄ ነው። ሁሉም የራሱ የሆነ ብዙ አንድ ነገር ስታነብ በብዙ መልኩ ነው። ፊሎሎጂስት በመሆኔ በተለያየ አንግል ነው ማየው። ለኔ ጥሩ ነው። ሁሉ ፊሎሎጂስት ምንድነው? ጥንታዊያት መጻሕፍቶችን የሚመረምር ሳይንስ ክፍል ነውና
እንደገና ደግሞ የዕብራይስጡን የሄኖክን ሳይ 300 በላይ አይኖች ተሰጡት ይላል። እዛ ላይ ነው ይሄ የዕብራይስጡ አይሁዶቹ የጻፉት አለ እና አንዱ በመንፈስ የነሱ ራባይ ተነጥቆ ሲመለከተው ሜታትሮን የሚባል መልአክ ደረጃ ደርሶ እነዚህ ሁሉ አይኖች ተሰተውት ያይ ነበር የሚል ነው የነሱ ነው። እሱ ላይ ተመለከትኩት ነው። ሌላው እነሱ ላይ ተመለከትኩት ለምሳሌ መጀመሪያው ቀዳማው አዳም አይኑ እንደዚህ አይነት አይን አልነበረም ነው። በጣም በርቀት ማየት የሚችል አይን ነበር ነው። ያኛው የተከለከለውን ዛፍ ሲበላ አይኖቹ ተከፈቱ ሲል ያኛውን አጥፍቶታል ነው የነሱ እይታ ነው። እኛ ብዙ በዚህ የተጻፈ አላገኘውም። በእነሱ ግን ትምህርት አይኑ በጣም ከጫፍ እስከ ጫፍ ማየት ትልቅ ኃይል የነበረው ነበር ነው የሚሉት በእነሱ። ስለዚህ የሄኖክን ስንመለከት እኔ በጣም የሚደንቀኝ የምድር ዳርቻ ብሎ የጠቀሰው ኦልሬዲ ፓውል እንደሆነ እናውቃለን። እና አንደኛ አሁን እየተገኙ ያሉትን ታላላቅ አውሬዎችን መጥቀሱ፣ ወፎችን መጥቀሱ ደግሞ መልካቸው የተለያየ ነው እንዳለ አይናቸው ትልልቅ የሆኑ ምናምን ክሬቸርስ ፍጥረታት መገኘታቸው ቅሪታ አካላቸው ይሄ ልዩ ያደርገዋል። እና የተከፈቱ በሮችን ማየቱ ይሄ ነገር ለኔ በጣም ትልቅ ትርጉም ያለው ነው። ምናልባት እንደሚባለው ከሆነ ወደ ሌላ መተላለፊያ አንድ ፖርታሎች እንደሚሆኑ በሄኖክ መጽሐፍ እናውቃለን። በጣም ያስደንቃል። ግን አሁን እንደው ከርዕሳችን እንዳንወጣ እንበልና ኦፍ ኮርስ ይገናኛል አክቹአሊ ማለት ነው። ብዙዎቿን ያወራሉ። አንዳንድ ቦታዎች ላይም ኮንስፓይረሲ ቲዮሪስቶችም ይናገራሉ ፖርታል እንዳለ ማለት ነው። ግን ፖርታሎቹ ምን እንደሆኑ መረዳት እንችላለን። ምናልባት በሚቀጥለው ጥያቄዎች ላይ ላነሳቸው እችላለሁ። ምክንያቱም ወደዛ ተጓዝንና ይሄንን አየን የሚሉ አካላት ስላሉ እስቲ እንመለከታቸዋለን። ከዚህ ጋር ግን ተያይዞ አንዱ የሚያነጋግረው የደም ፏፏቴ ነው። እዛ የደም ፏፏቴ እንደሚገኝ ይነገራልና ምንድነው እሱ ነገር? በጣም አንታርክቲካ ልዩ የሚያደርገው የደም ወንዞች እዛ ላይ መገኘታቸው ወይም ፏፏቴዎች መፍሰሳቸው ነው። እንግዲህ ቦታው ምስራቅ አንታርክቲካ አካባቢ ነው። ቴለር ግላሲየር ይባላል። የማክሙርዶ ደረቅ ሸለቆዎች አካባቢ የሚገኝ ነው እና በጣም አስፈሪ ነው ሲታይ ራሱ። እና የተገኘው በ1911 ጂኦሎጂስት ግሪፍት ቴለር ነው። በበረዶ ግግር በተለይ በረዶ ውስጥ ያለ ስንጥቅ አለ እና ወደ ቦኒ የሚባል ሐይቅ የሚፈስ ደማቅ ቀይ ፏፏቴ ነው እና ያስፈራል። ደም ነው? አዎ ቀይ ነው። በጣም ቀይ ነገር ደም ይባል የለ። ግን እስቲ በደንብ እናየዋለን። እና ማለት ለምሳሌ ከቁስል ወር ከተሰነጠቀ አካል የሚፈሳል አይደል እንደ እንትን አይነት ከበረዶ ውስጥ ሲፈስ የሚታይ ደም ፏፏቴ ነው አንታርክቲካ ያለው። እና ናሳ በጣም ይሄን ፏፏቴ ያጠናል። በጣም ኢንተረስት አለው እዛ ላይ። ምክንያቱም ምንድነው ዩሮፓ የሚባለው የጁፒተር ጨረቃ አንተም አይተዋል ቤት መተ የአራቱ የጋሊሊዮ ጨረቃዎች አዮ፣ ካሊስቶ፣ ዩሮፓና ጋኒሜድን ያው ቤት መተ በቴሌስኮፕ አይታቸዋል። እና ዩሮፓና እንደገና ደግሞ ማርስ ጋር በማነጻጸር ያጠናል። ምክንያቱም ጨዋማና በብረት የበለጸጉ ናቸው እነዚህ የሚወርዱት የደም ፈሳሾች ምንላቸው። እና ማርስንም እንደምናያት በአይረን ክምችት የበለጸገች ናት። ስለዚህ አንታርክቲካ ጋር ያለ ፈሳሽ እዛም ሊኖር ይችላል። አሁን ማርስ ስናያት የደረቀ እንትን ነው የሚታየው። ግን ይሄም በአይረን የበለጸገ ከሆነ እሷም በአይረን የበለጸገች ከሆነች ዩሮፓን በተመሳሳይ እዛ የደም ፏፏቴ ፈሳሽ ነገር ካለ ህይወት ሊኖር ይችላል የሚል እሳቤ አድርጎ ናሳ በጣም ኢንተረስት አለው እዚህኛው ኤሪያ ላይ ማለት ነው። እንግዲህ ይሄ ነገር እንዴት ሊፈጠር ቻለ የሚለውን ነገር ስንመለከት እንግዲህ በአንድ ወቅት ጨዋማ ሐይቅ የነበረ እንደሆነ ነው ሳይንስ ሰዎች የሚናገሩት። በአሁኑ ወቅት ግን በሐይቁ አናት ላይ የበረዶ ግግር ስለተፈጠረ ያው አካባቢው በተወሰነ መልኩ እየተገመሰ ቆይቷልና ከመሬት በታች ማለት ነው ከመሬት በታች ወደ 400 ሜትር ርቀት ላይ ያለ ባህር ነው። ከጊዜ በኋላ ደግሞ ወደ ጨዋማነት ወደ ጨው ባህር ተለውጧል። በአሁኑ እንግዲህ ከባህር ውሃ በ3 እጥፍ ጨዋማ ስለሆነ መቀዝቀዝ ወይም መርጋት እንደማይችል ተደርሶበታል። ግሌር ሲመረምረው ምናልባት ይሄ ነገር ቀይ አልጌዎች ያመጡት ሊሆን ይችላል የሚል ነው የሳይንስ ሐሳብ። እንግዲህ ሳይንስ ይሻራል፣ ሁሉ ጊዜ ሊቆም አይችልም። እና በኋላ ግን በቀይ አልጌዎች ምክንያት እንዳልተፈጠረ ተረጋገጠ። ጨዋማ ውሃ ነው እና ደግሞ በብረት ሀብት እጅግ የበለጸገ ስለሆነ ኦክሲጅንና የፀሐይ ብርሃን ሙሉ በሙሉ የሌለበት ነው። በዚህ ምክንያት እንግዲህ ከአየር ጋር በሚገናኝበት ጊዜ እንደዚህ አይነት
ኦክሲዳይዝ የሆነ እንደዚህ አይነት ነገሮች ተከስተዋል ይላል የሳይንስ ምልከታ። ስለዚህ ከጨዋማ ውሃና ከብረት ክምችት የተነሳ የሚፈስ ያ ደግሞ መልኩን እንደዛ እንደሰጠው አድርጎ ያው ሳይንስ ይናገራልና አስፈሪ እይታ ነው ሲታይ። ግን እውነት ለመናገር በሄሊኮፕተር ሆነው ወደ ሮዝ ባህር ሲጎበኙ በአካባቢው መርከብ በደንብ ይታያልና ምናልባት በስክሪን ለተመልካቾቻችን ልናሳየው እንችላለን። እንግዲህ የሚንዠቀዠቅ የደም ጎርፍ ይሉታል። ስለዚህ ምናልባት በብረት የበለጸገ ውሃ በግግር በረዶ በስንጥቅጥቅ ውስጥ ሰርጎ ከአየር ጋር በሚገናኝበት ጊዜ ብረቱ ያው በኦክሳይድ አማካይነት ዝጎ ይህን ቀለም ያፈሳል አይነት ነው የሳይንስ ምልከታ። ይሄ አሁን ያለው ሳይንስ የደረሰበት ነው። እኔ ግን በተለየ መልኩ አየዋለሁ። እንዳይም ደግሞ ይፈቀድልኛል አይደል? ልዩ ራሱ እይታለሁ። ባለፈው ትዝ ይልህ እንደሆነ የመሬት ክፍት ናትና በጣም ብዙ ፍጡራን እንደሚኖሩ 2 መርሃ ግብር ሰርተናል። አንዱ ምንጭ ያደረኩት ትልቁ በኢትዮጵያ ያለው ነገረ ማርያም የብራና መጽሐፍ ነው የሚል ነግሬ ነበርና ተመልካቾችም ይተርጎምልን እያሉ አንተ አነሳስታቸው አስተያየት መስጫው ላይ ሲሉ ነበር። እዛ ላይ ሳነብ በጣም የሚገርምህ ነው። እነዛ ስርወ መንግስት 14ቱ ያሉበትን ስትጓዝ አካባቢውን ጠቅሶታል መጽሐፉ። እመቤታችን ማለት ነው ያስጎበኛት መልአኩ እነዚህን ነገሮች አሳይቷታል። እና ምን ይላል ግዕዙን ባነበው ልተርጉምልህና መራህን ወአብጽሐኒ ሀባሃሎ መዝገበ በረድ እና መርቶ መልአኩ የበረዶ መዝገብ ያለበት ቦታ ደረሰኝ ነው የምትለው። ይሄ በጣም ይገርማል። እና ራሱ ባለፈው ትዝ ይልህ እንደሆነ ቦታውን እጠረጥር እችላለሁ ከጽሁፉ ተነስቼ ነው ማለት። አሁን ለምሳሌ ሄኖክን ሳነብ እስከ ምድር ዳርቻ መሄዱን በጣም ታላላቅ አውሬዎችን መመልከቱን ሳይ እና ደግሞ የተከፈቱ በሮችን ሳይ አንታርክቲካ እንደሆነ ጠረጥራለሁ። በኔ እይታ ነው ይሄ የኔ እይታ ነው፣ ፐርሰናል ኦፒኒየን ይፈቀድልኛል። ከዛ ምን አለ ወሐለፈትም ህየኒ ወበጻታ ባህሎ መዝገባ ሳሃቲያ። ከዛ ታልፍና ደግሞ የውርጭ በጣም ቀዝቃዛ ውርጭ ያለበት ቦታ ላይ ትደርሳለሽ ነው። ከዛ ምን ይላል ወሐለፈትም ህየኒ ወበጻታ ባህሎ ባህር ዘደም የደም ባህር ያለበት ቦታ ላይ ደረሰች ይላል። ይሄ ነገረ ማርያም ላይ ነው። አዎ ራሱ ብራናው ላይ እንግዲህ ትልቁ ያላቸው ገዳማት አሉ፣ ማየት ማንበብ ይችላሉ እዛ ላይ። እኔ ያው ስላነበብኩት ነው ማቀርብልህ። ከዛ በኋላ ወሐለፈትም ህየኒ ወበጻታ ባህሎ ባህር ዘመግል ልክ እንደ መግል ቢጫ የመሰለ ነገር ነው፣ ተመሳሳይ ነገር ነው የምታየው እዛ አካባቢ ያለው እና ይሄንን አየች ይላል። ከዛ በኋላ አለፈችው ያንን ቦታ ስታልፍ ወሐለፈትም ህየኒ ወበጻታ ባህሎ መዝገበ ጽልመት ዘውስቴቱ በርባሮስ ዘይክሉ አይላፍ ፀሐይ አብሮሆቶ ይላል። ዘልም ያለ ጨለማ ምድር ደግሞ በዛ በኩል ስታልፍ በርባሮስ የሚባል እልፍ አይላፋት ፀሐይ ጨለማው መክፈፍ የማይችሉበት ቦታ ላይ እንደደረሰች ይጽፋል። ከዛ ወሐለፈት በህየ ይላል በዛ አለፈች ወረዱ መትይተምር ወደ ምድር ውስጥ ወረዱ ወሬ የተአሰርተ ወአርባዕተ መንግስታተ 14 ኪንግደም ተመለከተች ይላል። ስርወ መንግስት ዛለ እኔ ይሄን ሳነብ በጣም ቆይቷል እኮ በጣም እንግዲህ መጽሐፍ 10 ምናምን ዓመት በፊት ነው ያነበብኩት ብራናው ሳስታውሰው እና ድጋሚ ሪቫይዝ አረኩት ይሄን ነገር ካንተ ጋር ቃለ መጠይቅ ሳደርግ ድጋሚ እንዳነበው ድል ገጠመኝና እጅግ ያስገርማል። እና ተጓዘች የበረዶ ዓለም ውስጥ እንደገባች በጣም ቅዝቃዜ ያለበት በዛም ደግሞ የደም የሚመስል ፈሳሽ ያለበት ቦታ ለመግል ከሰውነት እንደ እዥ እንደሚወጣ አይነት ነው። እዛ ደግሞ ስታልፍ ያን ጌቱን ስታልፍ ጨለማው ምድር ላይ ያንን ስታልፍ ደግሞ 14 ሰው መንግስታትን ሌላ መትይተ ምድር እኮ ነው የሚለው ወደ ታች ባለፈው አይተናል 14 ናቸው። እንደገና ደግሞ የውቅያኖስ ከርሳለ ውቅያኖስ ይላል። የውቅያኖስ ሴንተር መሃሏ ሆዷ እንደማለት ነው። እዛ ውስጥ ደግሞ 14 ስርወ መንግስት ሳየች ይላልና መልካቸውም የተለያየ ነው ብሎ ይህ መጽሐፍ ይጽፋል። እንግዲህ በኢትዮጵያ ያለ መቼ የተጻፈ ነው ነገር ማለት ነው? ቆየ ነው። በጣም ጥንታዊ እኮ ነው። በጣም ጥንታዊ እኮ ነው። አንታርክቲካ እኮ አልታወቀም መጽሐፍ ሲጻፍ እኮ የቅርብ ግኝትም አንታርክቲካ። አሁን ስለ ባህር ስለ ምድር ዳርቻ እኔ መጀመሪያ ጎበኘው ሄኖክ ነው የምለው። በኔ ምድር ዳርቻ ድረስ እንደሄደ የተለያዩ አውሬዎችን እንደተመለከተ ትልልቅ ወፎችን እንደተመለከተ፣ ሁለተኛው ደግሞ ያገኘሁት ይሄ ነው። በጣም የሚገርመኝ የሚደንቀኝ
የተጓዘችው ጉዞ ከእንግዲህ ከሄኖክ ቀጥላ ቅድስት ድንግል ማርያም ተጉዘዋለች ብዬ ነው ማምነው። በጣም ደስ የሚለኝ መጽሐፍ ብዙ ሺህ ገጽ ነው። በጣም ያው ብገልጠው ማያልቅም እና በጣም ይደንቀኛልና በተለይ ባለፈው ከምድር ውስጥ ያለውን ስልጣኔ የሚለውን ስንመረምር ኦር ደግሞ መተርጉማኑ እመቤታችን በነገረ ማርያም ያየቻቸው ብለው ነው ያለፉትና ባህር ዘደም ነው የሚለው ቃል በቃል አሁን አንታርክቲካ እንግዲህ አሁን ነው የተገኘው ይሄ ደም ባህር እንግዲህ አንታርክቲካ ሲፈቀድ ስልጣኔ ሲመጣ ሰዎች ሳይንቲስቶች ሄደው ያዩት ጉዳይ ነው። ይሄ ግን ቀድሞ የተጻፈ ነው እና ዳርቻ ነው የሚጠቅሰው ዳርቻ ነው። ከዛ በኋላ ግን ሄኖክ እንዳለው የተከፈቱ በሮች አየሁ አለ። እሷም በዛ ስትገባ ነው 14ቱን ስርወ መንግስት ያየችው። በጣም ብዙ ነው ለኢማጂኔሽናችን ይከብዳል። እቺ በ3D የሆነ ወርድ ቁመት ጥልቀት ግን ለኛ አይነቱ ይገባል በደንብ እንደሚገባ አምናለሁ። ዋናው ደግሞ አምላካችንም ሊገልጥልን ይገባል እንድንረዳው። ግን ትምህርት ማለት ዶቶቹን ኮኔክት ማድረግ ነው። አሁን አንተ ሳይንሱን ከጥንታዊው የሀገራችን ጥበብ ጋር ኮኔክት ሰር ኢት ሜክስ ሴንስ። እንግዲህ ጆሮ ያለው ይስማ ነው። እናቶቻችን አባቶቻችን ምን አይነት ጥበበኞች እንደነበሩ መሳሪያ ሳይኖር ሄሊኮፕተር ሳይኖር ላብራቶሪ ሳይኖር ድሮን ሳይኖር በምን አይነት መንፈሳዊ ቴክኖሎጂ ይህንን ዓለም ተረድተው ተገንዝበው ጽፈው እንዳስቀመጡልንና ብዙ የቤት ስራ ይጠይቃል። እንዴት አንድ ነገር ልንገር፣ አሁን ያለው ቴክኖሎጂ በጣም የረቀቀና የመጠቀ ቴክኖሎጂ ነው ብለህ ታስባለህ? ብለን እናስባለን። እንግዲህ እንደ መደበኛ ሰው ሲታሰብ በዚህ በ3D ኮንሽስነስ ስናየው ነው ብለን ነው የምናስበው። ግን አንዱ ራሱ የሚነሳው ይሄ የአንታርክቲካ ስልጣኔ ከበረዶ በፊት እጅግ በጣም ሂውጅ የሆነ ቴክኖሎጂ፣ አርኪቴክቸር፣ ሚሊተሪ፣ ኔቪ የነበራቸው ስልጣኔዎች ነበሩ። ከኛ በብዙ ሺህ ዓመት ልቀው የሄዱ ተብሎ ይጠረጠራል። ግን እዚህ ምድር ላይ እንዳለ ሰው ብጠይቀኝ አው ብዬ ነው ማስበው። ግን የሚበልጥ ነበር ነው ወደኋላ። እኔ ግን ለሪከርድ ይቅር ይሄኛው ማለት ነው ለሪከርድ ይቅርልኝ ማለት ነው። ከጥቂት ዓመታት በኋላ የሚነሱ ሰዎች በጣም እንደሚስቁብን ይሰማኛል። እኔ በመንፈሴ በጣም ኋላ ቀር ኢራ ላይ ያለን ይመስለኛል። ማለት አስብ፣ ትራፊክ ይይዛል፣ ረጅም ሰዓት መንገድ ላይ መኪና ይዘህ ትቆያለህ፣ ማለፍ አትችልም። ከጥቂት ዓመታት በኋላ እንግዲህ ነገሮቹ ሽፍት አድርገው ወደ ሌላ ከሆኑ በጣም ይገረማሉ። እነዚህ ሰዎች 1 ሰዓት ሙሉ ትራፊክ መብራት ይዟቸው ይቆሙ ነበረ በረን ነው የምንሄደው ብዬ አስባለሁ። የፌስቡክ የሜታው ሲኢኦ ማርክ ዙከርበርግ ሲያወራ እንግዲህ ስላለዚህ ቴክኖሎጂ ላይ ድሮ የዛሬ 10 ዓመት 15 ዓመት ኢንስታግራም እና ፌስቡክ ላይ ቴክስት ነበረ መጀመሪያ የሚደረገው የነበረው አለ። ሜጀርሊ ቴክስት ነው ሰው ፌስቡክ ላይ የሚጽፈው። ከዛ ፎቶ ሆነ አለ። ከዛ አሁን ደግሞ ቪዲዮ ነው። ወደፊት ደግሞ ምንድነው የሚሆነው? ከአንተ ጋር ኢንተራክት የሚያደርግ ኮንቴንት ነው። ቀጥታ እዛው ዳይሬክትሊ የሚመችን እያመጣ የማይመችን የሚተው ከአንተ ጋር የሚያወራ ይዘት፣ የሚነጋገር ይዘት ኤአይ እንበለው ዋትኤቨር እንደዚህ አይነት ነገር ይመጣል ተብሎ ነው የሚታሰበው። ግን የኔ ጥያቄ እመቤታችንን ለምሳሌ መልአኩ ቅዱስ ገብርኤል ይዟት ሲያስጎበኛት የነበረው ስልጣኔ አለ። ያ ቴክኖሎጂ አለ። ስፒሪቹዋል ቴክኖሎጂ ሊሆን ይችላል፣ ላንረዳው እንችላለን። ያኔ የነበረው ስልጣኔ አሁን ካለው ይበልጥ ነበር ወይ ነው ጥያቄው። አሁን እኮ ያለው ስልጣኔ እኮ በ5% የሚመራ ስልጣኔ እኮ ነው። ምክንያቱም ግራ ብሬንህን ብቻ በመጠቀም የምሰራው እኮ ነው። ቀኙን አስወግደህ በግራው እኮ ብቻ የምሰራው እኮ ነው። እግዚአብሔር ሲፈጥረን እኮ ቀኙን ከግራው ግራውን ከቀኙ አዋህደን እንድንኖር ነው። በቃ ቀኙ በጣም መንፈሳዊ ነው። ማቴማቲክስ አይወድም፣ ከቋንቋ በላይ ነው። ተመስጦ የሚወድ ነው። መንፈሳዊነት ገንዘቡ ነው። ግራው ደግሞ አሁን ያለውን ማቴማቲክስ መጠቀም ይወዳል፣ ማሽን ለመስራት ቋንቋ ይወዳል፣ ማሽን ለርኒንግ እንደምትለው ሎጂክ ያስደስተዋል። ይሄኛው ግን አያስደስተው። ስለዚህ ሁለቱን ገጥመን 100% አድርገን የትየለሌ መሄድ ሲቻል ኒኮላ ቴስላ እንዳለው እኮ ነው። ይሄን ገንዘብ ብናደርግ ኖሮ በ100 ዓመት ውስጥ የምንሰራውን ቴክኖሎጂ ኦልሞስት በ1 ዓመት ሳይሞላ እንሰራዋለን ያለው እኮ ማለት ነው።
ሌላ እኮ ነው ጭስ የሚጨስበት ቴክኖሎጂ ሳይሆን አሁን መኪና ሲያልፍ ትሰማለህ እንዴት እንደሚረብሽ ድምጽ የሌለው ነገር ለሰራ ትችላለህ ግን ሁለቱን ማዋሃድ ደግሞ ስትችል መንፈሳዊነት ደግሞ ገንዘብ ከሆነ ሌላ ዓለም ነው ደግሞ ሌላ ርቀት ነው ሌላ ምጥቀት ነው እና ትንሽ እነዚህ ረቀቅ ያሉ መጻሕፍትን ስንመለከት እንግዲህ በዚህ ሁሉ ደረጃ ልናስብ እንችላለን የሚል ነው የኔ ምልከታ ይገርማል በጣም ይገርማል ሌላኛው አስደናቂው ነገር በአንታርክቲካ ያለው የሚዘምረው በረዶ ነው እውነት ይዘምራል ምንድነው የሚዘምረው እስቲ ስለሱ ደግሞ ብናወራ አንታርክቲካ በጣም አስገራሚ ነገር ነውና እንግዲህ በአንድ ግዙፍ የበረዶ ንጣፍ እየዘመረ አለ ነው እንግዲህ በጣም አስገራሚ ነው ምንድነው ዝማሬ ውስጥ እንመለከተዋለን እና የሮዝ አይስ ሼልፍ ነው በአንታርክቲካ ትልቁ የበረዶ ግግር ነው ያ ቦታ ማለት ነውና እዛ ውስጥ ውፍረቱ ቢያንስ ከ200 እስከ 600 ሜትር ወይም ከ656 እስከ 2000 ጫማ የሚደርስ የበረዶ ግግር ነው ማለት ትልቅ በረዶ ነው እና ይሄ በጣም ምናልባት የፈረንሳይ ቆዳ ስፋትን ሊሸፍን የሚችል ነው የበረዶ ግግርነቱ በጣም ትልቅ ነው 2018 ላይ የሳይንስ ሊቃውንት ሮዝ አይስ ሼልፍ በበረዶ ንጣፎች ላይ በሚነፍሰው ነፋስ ምክንያት በረዶ እንደ ከበሮ ጫፍ እየነዘረ የሐዘን ዜማ ያሰማል እንጉርጉሮ እንደማለት ነው የሐዘን እንጉርጉሮ እንደሚያሰማ ሳይንቲስቶች ደረሱበትና ይሄ ራሱ ንዝረቱ ይለካል ነገር ግን ሰዎች የሚሰሙበት አርትዝ አለ ማይሰሙበት አርትዝ አለ ባለፈው ስላየን ሰዎች ግን ለመስማት በጣም ዝቅተኛ የሆነ የአልትራሶኒክ ድምጽ ነው የሚፈጥረው ስለዚህ ድግግሞሹ ቢያንስ ከ5 እስከ 20 አርትዝ ይደርሳል ንዝረቱ ማለት ነውና ቫይብሬሽን አለው የራሱ ፍሪኩዌንሲ ደግሞ ከ5 እስከ 25 አርትዝ አለው እና ከሰው መስማት በታች የሆነ ግን እውነት የሆነ ዝማሬ ማለት ነው በጣም የሚገርም ነው እና ነፋሳቱ የወለል ንዝረትና የማያቋርጥ የመሬት መንቀጥቀጥ ድምጾችን ይፈጥራሉ ያው ንዝረቶቹ በሰው ጆሮ የማይደመጡ በመሆናቸው ያው የሳይንስ ሊቃውንት ይህን አሳዛኝ የሆነ በጣም የሚያራራ የሆነ ዜማ ለመስማት የመሬት መንቀጥቀጥን የሚያሰሙ መሳሪያዎች ሳይስሚክ ሴንሰር ይጠቀማሉ ያን ሲጠቀሙ ያው የሚያሳዝን እንጉርጉሮ በረዶ ያወጣል እና ዜማው ሊገኝ የቻለው በአጋጣሚ ነው ሌሎች የአንታርክቲካን ነገር ለማጥናት በተደረገው ምርምር በበረዶ ግግር አይስ ሼልፍ ላይ የመሬት መንቀጥቀጥ ዳሳሽ መሳሪያዎች ሴስሚክ ሴንሰር ሲተከሉ ዜማው ተሰማ ማለት ነው እና ይገርማል እኮ አዲስ ነገሮች ነው አዲስ ነገር ሁሌ ምድራችን አዲስ ነውና በረዶ ሲቀልጥ ወይም በማይበል ሲቀያየር በአየር ንብረት ለውጦች ዜማው በአካባቢው ላይ አጸፋ ይሰጣል ሌላው እንግዲህ ይህ ሴስሚክ የሚከሰተው የንዝረት የበረዶ ግግር አይስ ሼልፍ ያው ደህንነት የመደርመስ ተጋላጭነቱን ለመከታተል ሳይንቲስቶች ይጠቀማሉና ሳይንቲስቶቹ ምን አሉ ዘፋኙ የበረዶ ግግር ብለውታል የምድር የበረዶ ግግር ዘፈን ወይም ዜማውጪው በረዶ አይነት ነው እንደማለት ብለው ሰይሞታልና አስገራሚ ነገር ነው ቫይብሬሽን ነው ሚውዚክ ኢዝ ቫይብሬሽን ሳውንድ ቫይብሬሽን ነው አሁን ደግሞ የመጡትን ቴክኖሎጂዎች አይተኮነ ከእጽዋት ላይ ሁሉ እጽዋት ሁሉ ዜማ ማሰማታቸው እየተደረሰበት ነው አሁን ምርምር ላይ ነው ግን አንዳንድ ቪዲዮዎች ስመለከት መሳሪያዎች ተክለው እጹ የሚያሰማው የራሱ የሆነ ዜማ አለ እና የሰው ልጅ መስማት የሚችለው ድምጽ አለ መስማት የማይችለው ድምጽ አለ እና ከመስማት ከማይችለው ድምጽ በሴንሰሮቻቸው አማካይነት ይሄ ትልቁ የበረዶ ግግር እንጉርጉሮ ነው ምን እያለ እንደሚያንጎራጉር ባናቀፍ ግን የራሱ የሆነ እንጉርጉሮ አለው በጣም የሚገርም ዩኒቨርሳል ላንጉዌጅ ስለሆነ ሚውዚክ በራሱ ዓለም አቀፍ ቋንቋ ስለሆነ ፍጥረት ሁሉ ይናገራል በራሱ መንገድ ያወራል ሳውንድ የራሱ ፓወር አለው በባለፈው ፖድካስት ላይም በጣም ተነጋግረናል በጣም ግን በረዶ ያወጣል ብዬ አስቤ ማለቅ ኮንሺየስ ስለሆኑ ነው ግን እንደዛ የሚያደርጉት የራሳቸው ላይፍ ስላላቸው ነው ሁሉም ነገር በተፈጥሮ ላይ የተለያየ ነገር ነው የራሳችን አሻራ እንዳለን ሁሉም ተፈጥሮ አንዱ ካንዱ ጋር እንኳን የሚገናኝ ነገር አይደለም በመንፈሳዊ መጻሕፍት ከሄድክ እንደነዚህ አይነት አሁንኛ ግዕዛን አይምሮ የሌላቸው ኮንሺየስነስ የሌላቸው ፍጡራን ለኛ ባዶ ናቸው ነው በእኛ እይታ በመንፈሳዊ ዓለም ግን ያመሰግናሉ ነው የሚያመሰግኑ ናቸው ነው ለምሳሌ ሰማይ ወፎች እግዚአብሔርን ያመሰግኑታል ይላል ሰማያት ያመሰግኑታል ሰማይ ስማ ምድር አድምጪ የሚል ነገር ተሰማለ ህይወት ያላቸው ናቸው እግዚአብሔር ዓለምን ፈጥሮ ዝም ብሎ አልተወም ነው ህይወት አለው ያንዳንዱ ባለፈው አንተ ፖድካስት ላይ ስንነጋገር ሁሉም ነገር በኃይል የተመላ ነው ኤነርጂ ነው ኤነርጂ ካለ ምን አለ
ንዝረት አለ እኮ ንዝረት እንቅስቃሴ አለ ፍጥነት አለ ያ እንቅስቃሴ ደግሞ ይለካል ሀርትዝ አለው የራሱ ድግግሞሽ ፍሪኩዌንሲ አለው ስለዚህ ከሰባቶሚክ ፓርቲክል ጀምሮ እስከ ትልቁ ጋላክሲ ድረስ የራሱ የሆነ ኃይልና የራሱ የሆነ ንዝረት አለው ምንም ልትለው አትችልም ህይወት አለው በጣም ይገርማል አንዱ አስደናቂው ነገር የመላኩ ቅዱስ ገብርኤል ታቦት በአንታርክቲካ እንደሚገኝ ይነገራል ነገረ ማርያም ላይ ደግሞ እመቤታችንን ቅዱስ ገብርኤል ነው ያስጎበኛት ይሄ ከዛ ጋር ይገናኛል እስኪ ስለዛ ታቦት መጀመሪያ እናውራ ስለሱ ማለት ተመልካቾች ብዙ ማወቅ ይችላሉ መጽሐፍም ተጽፏል የተለያዩ ዜና ማሰራጫዎች ላይ ጉግልም ቢያደርጉ በቀላሉ ያገኙታል ዜናውን እኔም ከዚህ በፊት ስለሰራሁት ይሄን ፕሮግራም መደጋገም ባይሆንም አጠር ያለ ነገር ለመናገር ያህል እንግዲህ አንታርክቲካ ብዙ ምስጢራዊ ነገሮች የተቀመጡበት ነው በተለይ ይሄ ታቦት ከብዙ ከአንድ ሀገር ወደ አንድ ሀገር ከአንድ ሀገር ወደ አንድ ሀገር ይዘዋወር ነበር ከፍተኛ ኃይል ያለውና ብዙ ነገሮችን ፍንዳታዎች ሁሉ ይሰሙ እንደነበር ብዙ ዜናዎች ተጽፏል መጨረሻ ላይ ግን አሁን ያለው ጉዳይ ላይ እንምጣ አሁን ወዳለው ጉዳይ ላይ ቫቲካን ያው ትልቅ እንትን ነው ይታወቃል ላይብራሪው ምን ብዙ ነገር ነውና በአደራዳሪነት ገብታ በተለይ ሩሲያ በአደራ እንድትጠብቀው ይሄን ታቦት ጋር ተስማሙ በተለይ አሁን ያለፉት ፖፕ ፍራንሲስ ነበሩ አሁን እንግዲህ አርፈዋል ከራሻ ኦርቶዶክስ ቤተክርስቲያን ፓትሪያርክ ኪሪል ጋር ነው የተገናኙትና በዚህ ጉዳይ ማለት ነውና የሮም ካቶሊክ ከራሻ ጋር የተገናኘችው በዚህ ጉዳይ ከ962 ዓመታት በኋላ ነው የተወያዩትና አገናኝቷቸዋል ማለት ነው ለመጀመሪያ ጊዜ ሽፋኝ የሰጡት ነገሩ ከባድ ስለሆነ ከሃጊያ ሶፊያ ተርኪ ያለችው ማለት ነው በተወሰደ በተሰረቀ ጥንታዊ ብራና መጻሕፍት ዙሪያ እንወያይ የሚል ነበር ለጊዜው ማለት ነው በኋላ ግን ያው የቅዱስ ገብርኤል ታቦት እንደሆነ ታወቀ እና የሩሲያ የባህር ኃይል መርከብ አድሚራል ቭላድሚርስኪ ያው ታቦቱን ለደህንነት ወደ አንታርክቲካ ነው ያጓጓዘው እንደ ዜና ማሰራጫዎች ነው በተለይ ደግሞ በንግስት ሙድላንድ በተሰየመው የናዚ ቤዝ በኋላ እናነሳዋለን በጣም ይወራለት ቤዝ ነው ከዩፎ ጋር ተገናኝተውበታል ይባላል ብዙ ነገሮች ከኤሊያኖች ጋር ተገናኝተዋል ብለው በሚጠረጠርበት የናዚ ቤዝ 211 እዛ ላይ ነው ታቦቱ የሄደው ነው የሚባለው እንደ ዜና ማሰራጫዎች ሄደን ስላላየን ማለት ነው ሌላው ቅዱስ ሥላሴ ያለ ቤተክርስቲያን የራሻ ኦርቶዶክስ ቤተክርስቲያን እዛ አንታርክቲካ አንድ ብቻ ነው ያለው ስለዚህ እዛም ተቀምጧል ይባላል ወይም የናዚ ቤዝ 211 ላይ እንደተቀመጠ ነው ብዙ እንትኖች የሚያቀርቡት እና ይህ ቦታ እንግዲህ ከ0 እስከ 50 ዲግሪ ሴንቲግሬድ በጣም ቀዝቃዛ ቦታ ነው የአንታርክቲካ ጫፍ አካባቢ ነውና የሩሲያ መራሄ መንግስት ቭላዲሚር ፑቲን ነው መርከቡን አዘው የሩሲያ ፓትሪያርክ አቡነ ቄርሎስ ወስደው ያረጉትና ሌላው ግን የሚነገረው ከዛ በኋላ በራሻ የምርምር ተቋም ላይ አደጋ ደርሶ እንደነበር ይነገራል ከዛ በኋላ እንደገና ቫቲካን ባደራ ያስቀመጠችውን እንድትወስድ የሚል ደግሞ እንደገና መልእክት እንደተላከ ወይስ ሲመለስ ወደ እናት ሀገር የሚል አይነት ውይይት ተደርጎ ነበረ እና እስካሁን ምስጢራዊ የሆነ ነገር ግን የዓለም አቀፍ ዜና ማሰራጫዎች በብዛት የዘገቡት ነበር በጊዜው በተለይ ጁላይ 26 2019 ላይ The Ark of Gabriel Ancient Secret Weapon ምስጢራዊው ጥንታዊ መሳሪያ የገብርኤል ታቦት ብሎ ጋያ ኒውስ ጽፏል ዴሊ ስታር ምናምን እነዚህ ነገሮች በጊዜው ጽፈውት ነበርና እስካሁን እንቆቅልሽ ነው እሱ ነገርና ለምን ተቀመጠ እንዴት ተቀመጠ በምን ምክንያት ተቀመጠ አንዳንድ ሰነዶች እኮ እንግዲህ ክላሲፋይ ሆነዋል ክላሲፋይድ ሁሉ ልታቃቸው አትችልምና ይሄኛው አንዱ ምስጢራዊ ነገር ነው በተለይ ከነገረ ማርያም ጋር ኮኔክት የሚደረግበት መንገድ ቢኖር ለምርምርም ጥሩ ግብአት ይሆናል ብዬ አስባለሁ ሌሎች መጽሐፎችን ቢገኙ ጥሩ ይሆናል ለሰው ልጆች እንግዲህ መረጃ ያስፈልገናል ብዙ ማናቃቸው ጉዳዮች አሉ ክብራትና ክብራን የዛሬው ውይይታችን ይሄንን ይመስል ነበረ ግን ክፍል 1 ነው በክፍል 2 ከአንታርክቲካ ጋር የተገናኙ አነጋጋሪ ጉዳዮችን እናነሳለን የመጀመሪያው ለምሳሌ የናዚ ወታደራዊ ቤዝ በአንታርክቲካ እንደሚገኝ ይነገራል ከኤሊያኖች ጋር ግንኙነት እንዳላቸው ይነገራል እሱ ምንድነው እንወያያለን ሌላኛው አድሚራል ሪቻርድ
ኢበርድ በአንታርክቲካ ያደረገው አሰሳ የተለያዩ ሚስጢራዊ ማስታወሻዎች አሉ። ብዙዎቻችሁ ያንን አታውቁም። ምን እንደሆነ እንወያያለን። ስለ አንታርክቲካ መጽሐፍ ቅዱስና ብራና ላይ ምን የተጻፈ ጉዳይ አለ? እሱንም ከመጋቢ ሐዲስ ዶክተር ሮዳስ ታደሰ ጋር እንወያያለን። ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሁላችንም በሰላም ያቆየን። እናመሰግናለን።